ዝሙት የሚሰሩ ሰዎች ብልታቸው ለዩእዚ አህለ ናሪ ነተሩ ሪሒሃ የሽታው ግማት የጀሃነምን ሰዎች እንኳን ያውካል ተብሏል። ብልታቸው በጣም አሳዛኝ ነው። ሽታው በጣም ነው የሚሰቃዩት፣ በጣም ነው የሚቀጡት። ብልታቸው እንዲገማ እንዲከረፋ በጣም እንዲያስጠላ አላህ አድርጎት የጀሃነም ሰዎች እንኳን ገማን ሸተተን ባካችሁ ብለው ይሄንን ሐዘናቸውንና ስቃያቸውን ይጠቅሱበታል ተብሏል። የዚና አደገኝነት ከሚገለጽባቸው ነገሮች በአኼራ የተዘጋጀው ቅጣት በጣም ዘግናኝና አስደንጋጭ መሆኑ ነው። روى الإمام البخاري رحمه الله نبي عليه الصلاة والسلام من بلوال زاري لليت بمنامي وهلت سوت متولنيا أنه دالونينا يزوني هدوان يزوني بهدوبة وقت سمو هيد الحديث فتككل بدن بعد دامتوي يزوني بهدوبة وقت وزور نغروتشين اندملكت አድርገውኛል። ከነዚህ ነገሮች መካከል ለጥ ያለ ሜዳ ውስጥ አንድ ጠበብ ያለ እምድጃ አለ። ና ይሄንን ተመልከት አሉኝ አሉ። ውስጡ በጣም ሰፊ ነው፣ ላይኛው ግን ጠባብ ነው። ሄድኩኝና ስመለከት ከጉድጓዱ ውስጥ በጣም ሰፊ የሆነ ውስጡ ጉድጓድ ነው። እዛ ውስጥ እሳት ይነዳል። ታዲያ እሳቱ ውስጥ አንድ ሴት አንድ ወንድና ሴቶች ራቁታቸውን ይጮኻሉ። ውስጥ ገብተው ከሆነ አቅጣጫ ከታች በኩል እሳት ይመጣና ግርፍ ያረጋቸዋል። ይሄ እሳት መጥቶ ግርፍ ሲያደርጋቸው ضوضው አሉ ረሱል ዓለይሂ ሰላቱ ወሰላም ይጮኻሉ በኃይለኛው አሉ። ከዚህም በኩል እየመጣ እሳቱ ይገሸልጣቸዋል፣ በታችም ይገሸልጣቸዋል። በጣም ይጮኻሉ። ወንድ ብዙ አለ፣ ሴትም ብዙ አለ። ለካ እነዚህ ሰዎች በዱንያ ላይ የተከለከለውንና ከሽርክ ከሰው መግደል በኋላ እጅግ አደገኛ ነው ተብሎ የተነገረለትን ዝሙት እንደ ቀላል ይፈጽሙት ስለነበረ ነው። ትረዱኛላችሁ ብዬ አስባለሁ። ይሄ በመሆኑ ሰበብ የውመል ቂያማ ከመቀጣታቸው በፊት በቀብራቸው ቀብር መቼም ለተወሰኑ ሰዎች ጥሩ የሆነ ጨፌና መዝናኛ ቦታ ነው፣ ለተወሰኑት ሰዎች ደግሞ ስቃይና መከራ ነው። ይሄ በመሆኑ እዚህ ቀብራቸው ውስጥ ለካ የሚቀጡበትን ሁኔታ አላህ ስብሓንሁ ወተዓላ ቢመኒሂ ወከረሚሂ ረሱልን በዓይናቸው እንዲያዩት አድርጎ ኡመታቸውን ማስጠንቀቅና መምከር ይችሉ ዘንድ ለካ እያሳሰባቸው ነው። وفي الحديث الذي أخرجه الإمام البزار قال النبي عليه الصلاة والسلام إن السماوات السبع والأراضين سبات سماوات وجنا سبات مدروج لا يلعان الشيخ الزاني شماغ اللي هو الزموت بسراون يرغبوتال بالوالا وإن فروج الزنات يقول الإمام الذهبي في كتابه الكبائر إمام الذهبي الكبائر من باب كتابات ولا من الالو قال العلماء علماء تشدهالو ومن مات من غير حد شرعاوي هقاوي ارمجا سايوسد بت زموت سرتو يموت سو ولا توبة سايتوبت مكموت عذب في النار بسياط من نار بألنقا يومها ألنقا كأسات بتسرع ألنقا جرباون يقرفان بالوال علماء وجهه كما ورد زبور لا يلثك سوالو أن الزناة لزنا بسروت آكالوج يعلقون بفروجهم في النار بجهنم بأسات ببلتاتشو ينتلالو تبلوان بلتاتشو لا يتاسرو ببلتاتشو تنتلتلو جهنم لا ينزهم يكتو تبلوان ويضربون عليها بسياط من حديد كبرت بتسرى ألنقا يقرفالو تبلوان فإذا استغاث أحدهم من الضرب كمتو بزات كسكايو بزات እባካችሁ እርዱኝ
እባካችሁ ድረሱልኝ ብሎ ጥያቄ ካቀረበ አሉ ናደትሁ ዘባንያ የጀሃነም ዘበኞች ይጠሩታል። ምን ሊሉት አይነ ካነ ሃذا الصوت وأنت تضحك وتفرح በሐራም ዚና እየሰራህ ዝሙት እየሰራህ ስትደሰት ስትስቅ ስትዝናና በነበርክበት ጊዜ ይሄ ድምጽህ ይሄ ጩኸት ይሄ ጠፍቶብህ ነው። እስኪ ያንን አስታውሰው ይለዋል። ወላ تراقب الله عز وجل ولا تستحي منه አላህን ሳታፍር ያየኛል ይቀጣኛል ብለህ ፍርሃትና ድንጋጤ እንኳን ሳያድርብህ ያን ያህል ድፍረት እንኳን ኑሮ ስትስቅ ስትደሰት ነበር ካለን ያ ደስታ የትዶብህ ነው አሁን የምትጮኸው? ዝም በል ብለው ከብረት በተሰራ አለንጋ ይገርፉታል። በእሳት ብልታቸው ላይ ተንጠልጥሎ ጀሃነም ላይ እንዲዋኙ ይደረጋል ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ወጣቶች ሆይ የቻለ ያግባ፣ አቅም ያለው የቻለ ያግባ፣ ያልቻለ ይጹም ብላ። ጾም ለስሜት መቆጣጠሪያ ነው፣ መቀነሻ ነው ብላ። ውስጡ ላይ የተቃራኒ ጾታ ፍላጎት ያለ ሰው ማግባት ከቻለ ፈጥኖ ያግባ። ዝሙትን ከፈራ ማግባቱ ዋጅብም ይሆንበታል። አቅም የሌለው ሰው መድኃኒቱ መርከስ፣ መልከስከስ፣ መነጀስ፣ ሌሎችን መነጀስ ሳይሆን መጾም፣ አይንን ሰበር ማድረግ፣ ምግብ መቀነስም፣ ሁሌ ጫወታቸው ንግግራቸው ስለ ተቃራኒ ጾታ ከሆነ ሰዎች መራቅም፣ ስሜት የሚቀሰቅሱ ማንኛቸውም ነገሮችን መጠንቀቅ አለማድረግ። ይሄ ከተደረገ አላህን ከፈሩ ዱዓ ካደረጉ ስሜትን መቆጣጠር ይቻላል። ማይቻልን ነገር አላህ አላዘዘም። ነገር ግን ለስሙ ቢጾሙም ምግብ የሚያተራምሱ ከሆነ ቀኑን ሙሉ ስለ ተቃራኒ ጾታ ሲያዩ ሲያነቡ የሚውሉ ከሆነ ሀያ የሚያንሳቸው የሻይ ቡና መጠጫቸው የተቃራኒ ጾታ ጉዳይ ከሆነ ሰዎች ጋር የሚውሉ ከሆነ መጾም ዋጋ የለው። ዝሙት የሚሰራ ሰው በዱንያም በአኸራም ወራዳ ነው አሉና ሙእሚናኖች ጀነት ሲገቡ በክብር እንዲገቡ ሲደረግ እሱ ጀሃነም ሲወርድ በኖርማል አወራረድ እንኳን እንዲወርድ አይደረግም፣ በውርደት እንዲወርድ ነው ወደ ጀሃነም የሚደረገው። ከዚያም ከዚያ የከፋው ደግሞ ጀሃነም ላይ የሰራው ስራው ሲቀጣ ሙእሚናኖችም ሌሎቹም ጀሃነም ውስጥም ያሉ ሰዎች ይሄ ዝሙታኖች ቅጣት ነው ተብሎ እንዲታይ ያደርጋሉ። የቂያም ነብዩ ሰለላሁ ዐለይሂ ወሰለም ለሚዕራጅ ወጡለት አይተዋል አይደለ? ሰው ፊታቸውን በነሐስ የሚቧጭሩ ምናምን ይሄ ምንድነው ብዬ ጠየቅኳሉ ጅብሪል። ዝሙታሞች የቂያም ማለታ ራሳቸውን በዚህ መልኩ ነው የሚቀጡት፣ የነሱ ማሳያ ነው ብለዋል። ሌላ እንኳን ቀጫ አይሰጣቸውም፣ ራሳቸውን ነው የሚቀጡት። ለምንድነው መላ ሰውነታቸው እንደዛ የሚያደርጉት? በዝሙቱ መላ ሰውነታቸው ስለረካ በቅጣቱም መላ ሰውነታቸው እንዲረካ ነው።